ሁላችንም እንደምናውቀው አላህ ሱብሓነሁ ወተዓላ በሁላችንም ላይ ሞት የሚባለውን ነገር ጽፎብናል። ሞት በሁላችንም ላይ የደነገገው ሁላችንም የምናልፍበት ማንም የማይቀርበት የአላህ ሱብሓነሁ ወተዓላ ውሳኔ ነው። ወሁወ ሙላቂህ ላ መሐል ምንም እንኳን ቢዘገይም እያንዳንዱን ሰው ማግኘቱ ማይቀር ነገር ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ኩሉ ነፍሲን ዛኢቀቱል መውት እያንዳንዷ ነፍስ ሞትን ትቀምሳለች። ሀብታም ይሁን ድሃ፣ ሕፃን ይሁን አዛውንት፣ ወጣት ይሁን ጎረምሳ፣ ሴት ይሁን ወንድ፣ ካኢነ መን ካን ኩሉ ነፍሲን ዛኢቀቱል መውት እያንዳንዷ ነፍስ ሞትን ትቀምሳለች ይላል አላህ ሱብሓነሁ ወተዓላ። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ የእናንተ ምንዳችሁ የሚሰጣችሁ ክፍያ የሚከፈላችሁ ነገ የውመል ቂያማ። ዛሬ ስሩ የምትባሉትን ይሄ ሐላል ነው፣ ይሄ ሐራም ነው፣ ተከልከሉ የምትባሉትን በፈጸማችሁት መሰረት የሥራችሁን ውጤት የምታገኙት ነገ የውመል ቂያማ ነው ይላል አላህ ሱብሓነሁ ወተዓላ። በዚህ የሒሳብ ውጤት ስሌት መሰረት መልካም ሥራው ሚዛኑ መዝኖለት እንግዲህ ለጀነት የበቃ የሆነ ሰው ከጀሃነም እንዲራቅ የተደረገ የሆነ ሰው ትልቅ ዕድለኛ እንደሆነ አላህ ይነግረናል። ፈመን ዙሕዚሐ ዐኒ ናር ወኡድኺለ አልጀና ፈቀድ ፋዘ ከጀሃነም ተርቆ ከእሳት ተርቆ ለጀነት አላህ ሱብሓነሁ ወተዓላ ያጫው የሆነ እጩ ይህ ትልቅ ዕድልን አግኝቷል፣ ትልቅ ፈውዝን መዳንን ድኗል ይላል አላህ ሱብሓነሁ ወተዓላ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር የዱንያ ሕይወት መሸምገያ የሆነች እንጂ ሌላ አይደለችም፣ በዱንያ ሕይወት እንዳትሸወዱ ይላል። ዛሬ አለ የሚባለው ነገ የማይኖርበት ነው። ዛሬ አግኝቷል የሚባለው ነገ የሚያጣበት ነው። ዛሬ የሚስቀው ነገ የሚያለቅስበት ነው። ዱንያ የተለያዩ አህዋሎች የሚፈራረቅበት በመሆኑ የተነሳ የዱንያ ሕይወት መሸምገያ ነውና እንዳይሸውዳችሁ እንዳታልላችሁ ይላል አላህ ሱብሓነሁ ወተዓላ። እያንዳንዱ ሰው ይህንን ሞት መቅመሱ አይቀርም። ይህንን ሞት የሚቀምስበት ጊዜ አላህ ሱብሓነሁ ወተዓላ የቀደረለት የወሰነለት ጊዜ አለ። ያ ጊዜ እስከሚመጣ ድረስ ይጠብቃል። ያ ጊዜ የመጣ ጊዜ ግን ማንም ሰው ሊተላለፈው አይችልም። ማንም ሰው ማለት ነው ትንሽም ወደፊትም ወደ ኋላም ማድረግ አይችልም። አላህ ሱብሓነሁ ወተዓላ ለእያንዳንዱ ነፍስ ጊዜ ገድቦ ማለት ነው አስቀምጦለታልና ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? አላህ ሱብሓነሁ ወተዓላ መጀመሪያ እንግዲህ ከፈጠራቸው ፍጡሮች ቀለምን የፈጠረው ብዕርን የፈጠረው አለ። እንደዚህም አለው አላህ ሱብሓነሁ ወተዓላ ጻፍ አለው። ጌታዬ ሆይ ምንድን ነው የምጽፈው ብሎም ጠየቀ። ከዛም በኋላ አላህ ሱብሓነሁ ወተዓላ የተወሰነውን ውሳኔ ሁሉ ማለት ነው እስከ የውመል ቂያማ ድረስ የሚሆነውን ነገር ሁሉ ጻፍ ብሎ አላህ ሱብሓነሁ ወተዓላ አዘዘ። ከዛ መካከል እንግዲህ እያንዳንዱ ነፍስ የሚሞትበት ጊዜ መጻፉ ነው። ይህንንም የሚያስረዳ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ይነገሩናል። እያንዳንዱ ገና ከመወለዱ በፊት እያንዳንዱ ሰው በእናቱ ሆድ ውስጥ እያለ ማለት ነው አላህ ሱብሓነሁ ወተዓላ መላኢካ እንደሚልክ ከዛም በኋላ የሚጻፉ ነገራቶች እንደሚጻፉ ነቢያችን ሰለላሁ ዐለይሂ ወሰለም ነግረው አንድ ሰው በሚፈጠርበት ጊዜ ፍትወት ሆኖ 40 ቀን በእናቱ ሆድ ውስጥ ይሰበሰባል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም በኋላ የረጋ ደም ሆኖ 40 ቀን ይቆያል ብለዋል። ከዛም በኋላ የሚጎርሳት ወይም የሚያላምጣት መታከል ማለት ነው የስጋ ቁራጭ ሆኖ ማለት ነው 40 ቀን ይቆያል። ከዛም በኋላ መላኢካ ይላካል። መላኢካ ይላክና አላህ ሱብሓነሁ ወተዓላ 4 ነገራቶችን እንዲጽፍ ያዘዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዱንያ ላይ ያለ ርዝቁ ምን እንደሆነ እንዲጻፍለት፣ እድሜው እንዲጻፍለት፣ ስራው እንዲጻፍለትና እድለቢስ ነው ወይስ እድለኛ ነው፣ የጀነት ነው ወይስ የጀሃነም ነው እንዲጻፍለት ይታዘዛል። ከዛም በኋላ ሩህ እንዲነካበትም እንደሚደረግ ነቢያችን ሰለላሁ ዐለይሂ ወሰለም ነገረው። ይሄ ሁሉ የሚያሳየው እንግዲህ ማንኛውም ሰው
ከዚች ዱንያ ወደ አኺራ በሚሄድበት ጊዜ አላህ ስብሓነሁ ወተዓላ በወሰነው ውሳኔ አላህ የወሰነው ውሳኔ ሳይደርስ አላህ የቀደረው ያ አጀል ሳይደርስ ማለት ነው ምንም አይነት ክስተት ሊከሰት አይችልም። ለዚህ ነው አላህ ስብሓነሁ ወተዓላ ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ኪታበን ሙአጀላ ለየትኛውም ነፍስ ማለት ነው አላህ የጻፈለት የወሰነለት ጊዜ ሳይመጣ በፊት ዱንያን ለቃ ልትወጣ አትችልም አለ አላህ ስብሓነሁ ወተዓላ። ለየትኛውም ነፍስ ነው እያንዳንዱ ነፍስ በዚህ በተወሰነለት አጀል ላይ የተንጠለጠለ አላህ ስብሓነሁ ወተዓላ ያለ ሰበብ ያለ ምንም ምክንያት ማለት ነው ወደ አኺራ እንዲሄድ የወሰነበት ነፍስ ይኖራል። እኛ በተለምዶ ማለት ነው ሰው ይሞታል ሲባል ወይም ትሞታለህ ሲባል የምናስበው ነገር ምንድነው? ገና ወጣትነቴን ጨርሼ ጉርምስናዬን ጨርሼ ከዛም በኋላ አርጅቼ ከዛም በኋላ ታምሜ አስታመውኝ እንዲሆኝ እሞታለሁ ብሎ ነፍስያ እንደዚህ ያወራል ማለት ነው። ወይም እንዲህ ታወራናለች። ነገር ግን አላህ ስብሓነሁ ወተዓላ ቢገይሪ ሰበብ ያለምንም ሰበብ ማለት ነው የሚወስዳት ነፍስ አላህ ስብሓነሁ ወተዓላ ከፈለገ ደግሞ እንዲቆይ ደግሞ እዚህ ዱንያ ላይ እንዲቆይ የፈለጋትን ነፍስ ደግሞ ለሞት ሰበብ የሚሆኑ ነገራቶች ሁሉ ቢሰበሰቡበት ሕይወቱ ሊወጣ አይችልም፣ ወደ አኺራ ሊሄድ አይችልም። ለምን አላህ ስብሓነሁ ወተዓላ በሌላም የቁርአን አንቀጽ ላይ ወሊኩሊ ኡመቲን አጀል ይላል። ለእያንዳንዱ ህዝብ እንግዲህ ለእያንዳንዱ ነፍስ ለእያንዳንዱ ሕይወት ያለው ነገር ሁሉ ማለት ነው የሚሞትበት የጊዜ ገደብ ተደርጎለታል። አላህ ስብሓነሁ ወተዓላ አስቀምጦለታል። ፈኢዛ ጃአ አጀሉሃ ያቺ የተወሰነችው ቀን የመጣች ጊዜ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ወደፊትም ወደ ኋላም ማለት ነው ማስቀደም አይቻልም ብሏል አላህ ስብሓነሁ ወተዓላ። እንዲህ አድርጌ ቢሆን ኖሮ እንዲህ ሰርቼ ቢሆን ኖሮ እንዲህ አድርጌለት ቢሆን ኖሮ ይሄ ሁሉ ምንድነው ተራ ንግግሮች ነው የሚሆኑት። እንደ ሰው ማለት ነው ሊያወራ ይችላል፣ እንደ ሰው ሊያስብ ይችላል። ነገር ግን አላህ ከወሰነ ውሳኔ ማለት ነው ወደፊትም ወደ ኋላ ማድረግ እንደማይቻል አላህ ስብሓነሁ ወተዓላ ነግሮናል። ወልሞቱ ሐቁን ዐለል ኢንሲ ወልጂን ሞት እውን በሰውም ላይ በጂኑም ላይ ሁሉም እንደሚሞት ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። በአንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ወይም ዚክር ሲያደርጉ ምን ይሉ ነበረ? አላሁመ ለከ አስለምት ይላል፣ ወቢከ አመንት ይላል። ሙሉ በሙሉ እጅ የሰጠሁት ለአንተ ነው ይላል። አንተ ያዘዝከኝ ታዘዛለሁ፣ የከለከልከኝ እከለከላለሁ ይላል። በአንተ ነው ያመንኩት ይላል። ከአንተ ውጭ ማምነው ከአንተ ውጭ ማምንበት አንድም አካል የለም፣ በአንተ ብቻ ነው ያመንኩት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። በአንተም ብቻ ነው የምመካው ይላል። ተወኩላቸው የነቢያችን ሰለላሁ ዐለይሂ ወሰለም በአላህ ላይ ብቻ ነው። ወደ አንተም ተመልሻለሁ ይላል። ብከራከርም በአንድ ነገር የምከራከረው ለአንተ ብዬ ነው፣ በአንተ ጉዳይ ነው እንጂ በባጢል አይደለም፣ የሰዎችን ሐቅ ለመውሰድ አይደለም፣ በውሸት ለማስመሰል አይደለም። ወቢከ ኻሰምት ይላል። አላሁመ ኢኒ አዑዙ ቢከ ቢዕዘቲከ ላ ኢላሃ ኢላ አንት አን ቱዲለኒ አንተ አልሐዩ አለዚ ላ የሙት ወልጂን ወልኢንስ የሙቱን ይላል። መጨረሻ ላይ እንግዲህ ሰዎችም ጂኖችም ሁላቸውም ይሞታሉ፣ ከሞት ማለት ነው የሚቀርብ ማንም የለም ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራል። ታዲያ ሞት ሁላችንም ላይ መኖሩን ታወቀን ሊማዛ ላ ነስተዒድ ለሁ? ለምንድን ነው ማንዘጋጅለት? ለምንድን ነው የምንዘናጋው? በተለይ በጣም የሚያስፈራው ሞት የሚባለው ነገር ድንገት ሲመጣ ነው። ድንገት ሲመጣ ወለም የተሀየእ ለሁ ምንም ሳይዘጋጅለት በድንገት በሚመጣበት ጊዜ አልመውት አልፈጅአ የሚባለው ድንገተኛ ሞት የሚባለው እሱ በተለይ በጣም ያስፈራል፣ ልንፈራውም ይገባል። የሰው ልጅ በተለምዶ በጠቢዓው እንግዲህ ነገራቶችን ያዘገያል፣ ያቆያል። ነገ ከነገ ወዲያ ይላል። ተውበት አድርግ ሲባልም ቆይ ይላል፣ ትንሽ ይላል። ትንሽ ማስተካከላቸው ነገር አለ፣ ትንሽ መሰራቸው ነገር አለ ይላል። ከመልካም ስራም ወደ ኋላ ይላል። ከንቱ የሆነ ምኞቶች አሉት። ረጅም የሆነ ዱንያ ላይ 1000 እና ከዛ በላይ የሚኖር ይመስል በጣም ረጅም የሆኑ ተስፋዎችና ምኞቶችን ከለፊቱ ጡለል አመል ያስቀምጣል።
ዱንያ ላይ ሁሉ ጊዜ የሚኖር ነው የሚመስለው፣ ሁሉ ጊዜ የሚኖር ይመስላል። ስለዚህ ለሞት መዘጋጀት የሚባለውን ነገር ይዘናጋበታል። ለሞት መዘጋጀት የሚባለውን ነገር ይረሳል። ለሞት ሙቀዲማ አለ። ብዙ ጊዜ የተለመደ ይሁን አንድ ሰው ሊሞት ሲል ማለት ነው ሙቀዲማዎች ይኖራሉ። ያ ነገራቶች እኔም ላይ ይከሰታል ብሎ ማለት ነው ያስባል። አንዳንድ ጊዜ ከመሞት በፊት የሰው ልጅ ሊታመም ይችላል። ሊታመምና ብዙ ጊዜ ሊተኛ ይችላል። ፍራሽ ላይ ሊተኛ ይችላል። የፍራሽ ላይ ህመምተኛ ተብሎ ሊሰየም ይችላል። ከታመመ እኮ ብዙ ጊዜ ይሞታል ይባላል። እሱ እኮ ታሞ ቤቱ ተኝቷል ይባላል። ምናልባት አንዳንድ ጊዜ እንዲህ አይነት ህመሞች ለአንዳንድ ሰዎች የመልካም በርን ይከፍታል ይላሉ ዑለማዎች። የመልካም በርን ይከፍታሉ ይላሉ። ለምን? በጤንነቱ አላህ ስብሓነሁ ወተዓላ ሰውነቱን ቀውይ ባደረገው ጊዜ ከኔ በላይ ማን አለ? ከኔ በላይ ማን አለ? ዘራፍ ነው። ስለዚህ በጉልበቱ ይተማመንና ከሱ በታች የሆኑትን ይበድላል፣ ይዘልማል፣ የሰውን ሐቅ ይዳፈራል። በጉልበቱ ይተማመናል። በንግግሩና በተለያዩ ማለት ነው ስልቶች ማለት ነው በዛ ይተማመናል። ነገር ግን በሚያዝበት ጊዜ ሲተኛ ምላሱም ይያዛል፣ እጁም ይያዛል፣ እግሩም ይያዛል። ሁሉ ነገር ሲያዝ ደካማ መሆኑን ያስታውሳል፣ ደካማ መሆኑን ያውቃል። በዚህም የተነሳ ባበት ተውባ ሊከፈትለት ይችላል። ሐራም ስራ ሲሰራ የነበረው ከዛ ሐራም ስራ ማለት ነው ሊወጣ ይችላል። እንደው አላህ ስብሓነሁ ወተዓላ ከዚህ ካዳነኝ ማለት ነው ስራዬን እቀይራለሁ፣ ወደ ሐላል ከስብ እሸጋገራለሁ። ሲዘልም የነበረው ሲበድል የነበረው ከዚህ ሁሉ በደሌን ያቆማለሁ። የሰዎች ሐቅ የነበረበት ከሆነ እኔ ሐቅን መልሳለሁ ያ አላህ ብቻ ከዚህ ገላግለኝ ይላል፣ ከዚህ አውጣኝ ይላል። በዚህም የተነሳ ባበት ተውባ ምን ይሆንለታል? ይከፈትለታል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ሐቂቃ በደስታውም ጊዜ በሐዘኑም ጊዜ ሕይወቱን አላህ ስብሓነሁ ወተዓላ በሚወዱ አይነት መልኩ የሚመራ ከሆነ ሁል ጊዜ አጅር ነው የሚጻፍለት። ሙሲባም ቢደርስበት በራሱም ላይ ሆነ በሌሎችም ማለት ነው አካሎችም ላይ ይሆን አጅር እንደሚጻፍለት ነቢያችን ሰለላሁ ዐለይሂ ወሰለም ይነግሩናል። ማ ዩሲቡ ልሙስሊም ሚን ነሰቢን አይ ተዕቢን ወላ ወሰቢን አይ መረድን። አንድ ሙስሊም ማለት ነው ምንም አይነት ድካም አያገኘው፣ ምንም አይነት በሽታም አያገኘው፣ ሐዘን እንኳን ጭንቀት እንኳን አያገኘውም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። በአንድ ነገር ላይ መጨነቅ እንኳን አያጋጥመውም። ሐታ ሸውካ ይሻቁ፣ ሌላው ይቅርና ሾክ እንኳን ሳይቀር የሚወጋው ነገር አይኖርም። ኢላ ከፈረ አላሁ ቢሃ ሚን ኸጣያ፣ አላህ ስብሓነሁ ወተዓላ በዛ በደረሰበት ሙሲባ ምክንያት ወንጀሉን የሚያብስለት ሊሆን ይችላል፣ የሚያብስለት ሊሆን ይችላል። ነገር ግን ተሰኹት ውስጥ የሚገባ ከሆነ የሚያማርር ከሆነ ሌላ ሙሲባ ይዞ ይመጣል። ሙሲባው አለ ራሱን የቻለ እንደገና ሲያማር አላህ ስብሓነሁ ወተዓላ ይቆጣበታል። እንደገና ከሙሲባው ጀርባ ደግሞ ሌላ ሙሲባ ይዞ ሊመጣ ይችላል። ዛሬ ላይ ምናልባት ከቂያማ ምልክቶች መካከል በጣም በርካታ ከምናያቸው ከቂያማ ምልክቶች መካከል በተደጋጋሚ ብዙዎቻችን እያየን እያስተዋልን ያለነው ሞቱል ፈጃ፣ ድንገት አሟሟት የሚባለው